Hi akkam jirtu naguma keessanii dhaggeeffattoota kabajamtoota hordoftoota YouTube gooti ሰላም በሁለቱም ቋንቋ ሰላም እያልኩት መጥቻለሁ። ዛሬ ደግሞ የእናንተ ጥያቄ እንግዲህ እንደተለመደው አንድ እህቴ ጥያቄ ጠይቀኛለች። ያ ጥያቄ ደግሞ አርሰስ ውስጥ ገብተን የሞኒ የሆነ ጊዜ ፎርም የሞላን ጊዜ ያ ፎርሙን ሰው ነው የሞላልኝ ያ ፎርሙን ሞላ ወይስ አልሞላ ምን ውስጥ ነው ገብቼ ማገኘው ብላ ጠየቀችኝ። እንግዲህ ይሄ ጥያቄ ብዙ ልጆች ይጠይቁኛል። ቪዲዮ ብሰራ ለኔ አሪፍ ነው ብዬ አስባለሁ። ለምን 20 ሰው ከጠየቀ 20 ጊዜ ቪዲዮ በአጭሩ በውስጥ ለመላክ ለኔ ይከብደኛል። ነገር ግን ሰርቼ ዩቲዩብ ላይ ስለቀው ሁሉም ገብተው አሉ ማለት ነው። እንግዲህ አብሮ ተከታተሉኝ ማለት ነው። ላይክ ሼር ኮሜንት ያረጋችሁኝ አበረታቱኝ። አሁንም ጥያቄ ካላችሁ ጥያቄ ለመመለስ ዝግጁ ነኝ ማለት ነው። የምትፈልጉበት ጥያቄ ጠይቁኝ ማለት ነው። የእናንተ ጥያቄ እመልሳለሁ ማለት ነው። መቼም ቢሆን ወደ ኋላ አልልም ማለት ነው። ላይክ ሼር ኮሜንት ያረጋችሁኝ አበረታቱኝ። በሻሻ ዩቲዩብ በእውነተኛ መንገድ ለራሴ የተጠቀምኩት ነገሮች ለእናንተ ምንም ሳልሰሰት ወይን ሳልደበቅ ግልጽ እየነገርኩ ስለሆነ እንግዲህ ላይክ ሼር ያረጋችሁኝ አበረታቱኝ። የእናንተ ብርታት ለኔ ጥንካሬ ይሆናል ማለት ነው። ይሄ አሁን ለምሳሌ ሞኒ ሲቶኑ ጊዜ ፎርም የሚሞላው ሌላ ሰው ነው። ይሄ ፎርም በራሱ እኔ የሰጣው ነገሮች ነው የሞላው ወይስ የሰው ነው የሞላው የሚል ስጋት ይኖረናል። በየትኛው እንደሞላ አናቅም ማለት ነው። ነገር ግን ያ ነገሩን የታክሲ ፎርም ሞልተን ወይን አርሰሳችን ላይ ሜጋ ሴቲንግ ላይ ገብተን ያ ሰውዬ የሞላልን ነገሮች ገብቼ ምን እንደሞላ ቁጥሩ ስሙ ፖስታ ሞኒ የሆናችሁ ጊዜ እናንተ የሞላችሁ ፎርሞች ያ ቦታ ደግማችሁ ስለምትሞሉ ይታያል ማለት ነው። ያ ቦታ ገብተን እንግዲህ እንዴት እንደምናገኘው አሳያችኋለሁ ማለት ነው። ላይክ ያረጋችሁኝ ሼር ያረጋችሁኝ አበረታቱኝ። ጥያቄም ካላችሁ ጠይቁኝ ማለት ነው። ማንኛውም ጥያቄ ወደ ኋላ አልልም። እና የጠየቀችው ጥያቄ ይሄን ይመስላል። ሌላ ጥያቄም ካላችሁ ጠይቁኝ ማለት ነው። ቪዲዮውን ሼር ላይክ ያረጋችሁኝ አበረታቱኝ ማለት ነው። ጥያቄ በደንብ ይታያል፣ ተጠቀሙበት። ለጓደኞቻችሁም ሼር አድርጉ። በፊትም የሰራ ብዙ ቪዲዮ አለ። ያን ቪዲዮዎቹን ገብታችሁ እዩ። ስቴፕ ላይ የኢትዮጵያ ቁጥር እንዴት እንደምንሞላ የኮሜንት ተዘጋበት ቦታ እንዴት እንደምንከፍት ደግሞ ቪዲዮአችን ምን አይነት ቪዲዮ ነው የምንሰራው ስለምንድን ነው የምናወራው የሚለው ይሄንን ማስተካከል አለብን ማለት ነው። ብዙ የሰው ጥያቄ ሰርቼ ለቅቄያለሁ ማለት ነው። ገብታችሁ ላይክ ሼር ያረጋችሁኝ አበረታቱኝ ማለት ነው።
ተጨማሪም ካለው በኮሜንትም ጠይቁኝ እመልሳለሁ። ይሄ ነው የምላችሁ። ሌላ ጊዜ በሌላ ቪዲዮ ተመልሼ እስከሚመጣ ድረስ ቻው ባይ ባይ። ቀጥታ ወደ ጉግል ነው የምንገባ። ወደ ጉግል ስንገባ ጊዜ እዚህ ጋር ስተርች የምትለው ስነካ arses.com ብለን እንጥፋለን። ፎርማችን የት ቦታ ነው ገብተን ቼክ የምናደርገው የሚል ነው። አሁን arses እዚህ ጋር arses.com ብዬ ጥፋለሁ። ከዛ ይሄን ከጣፋችሁ በኋላ ይሄን ሳን ኢን ጉግል የምትለውን ትነካላችሁ። ሳን ጉግል ስትነኩ ጊዜ ኢሜላችሁ ይመጣል። እኔ ግን ኢሜል እንዲታይ አልፈልግም ማለት ነው። ይሄ ስትነኩ ኢሜል ይጠይቃል ወይ ደግሞ የበፊቱ ኢሜላችሁ የዩቲዩባችሁ ሞኒ ስትኙ ጊዜ የሞላችሁ ጊዜ ይመጣል ማለት ነው እዚህ ጋር። አሁን እኔ ይሄ ነው የምነካው ማለት ነው። ኦኬ እሱ ስነካ ጊዜ ኢሜል መጥቶልኛል ነበር። ኢሜል ስነካ ጊዜ ኢሜልን ወይ ኢሜል ይጠይቃል ወይ ደግሞ የነበረው ኢሜሎቹን ይመጣል ማለት ነው። ያን ቦታ ስነኩ ሳይን ኢን ጉግል ስነኩ ከዛ ይሄ አሁን ወደ አርሰስ ገብቻለሁ። ይሄው የኔ ፎቶ አለ ጉግል አርሰስ ላይ ሆም ላይ ገብቻለሁ። ነገር ግን ያ ፎርሙን የት ገብተን ነው ማግኘት የምንችለው የሚል ደግሞ ይሄ ሶስቱ ረጃጅሙን ጎን ያለችው ትነካላችሁ። እነዚህ ጡፉን አድሰስ ፎር ዩቲዩብ ሆም አዲስ ሲቲስ ባርደር ሲፊቲያ ሪፖርት ፖሊክ ኢንከረስት ፕሌመንት አካውንት ፌክ ባክ እነዚህ ከነዚህ መጀመሪያ ላይ የት ነው ያለው? መጀመሪያ ላይ ማለት ነው። አሁን ይሄ መጀመሪያ ላይ ሆም ላይ ነው ያለው። ታች ትምጡና ከታች ሶስተኛ ላይ የምትገኘው ፕሌመንት የምትለውን ትነካላችሁ። ፕሌመንት የምትለው ስትነኩ በዚህ አጋጣሚ ፔኑ መጥቷል ብሎ የሚጠይቁ ልጆች ደግሞ በሌላ ጊዜ ፔኑ የት ቦታ ነው ገብታችሁ ቼክ የምታረጉት እነግራችኋለሁ ማለት ነው። ነገር ግን ፔኑ አሁን ይሄ ኖቲፊኬሽን ቼክ የሚለው ስነካ የፔኑ ማሞላ ፔኑ መጥቶልኛል ለኔ ሞልቻለሁ ተመስገን። ነገር ግን አልሞሉ ልጆች ደግሞ ስላሉ እነሱ ጋር ሌላ ጊዜ እሰራለሁ ማለት ነው። ዛሬ የሚያሳዩት ፎርም የተሞላ ሰው የሞላልን ፎርም የት ገብቼ ነው ቼክ የሚያደርገው የሚል ጥያቄ ነው። እሱን ለማግኘት እንግዲህ ፕሌመንት ኢንፎ የምትለውን እናካታለን። ፕሌመንት ከነካም በኋላ ይሄ ድብቤ ያለው ይታያል። እሱ ከላይ ነው ያለ ፕሌመንትስ ላይ ማለት ነው። ነገር ግን እኛ ፕሌመንት ኢንፎ የምትለውን እናካታለን። ፕሌመንት ኢንፎን ስነካ አሁን እዚህ ጋር ነክቼ ወደ ዴስክቶፕ ቀይራለሁ። ወደ ዴስክቶፕ ቀየርኩት። እናንተ ወደ ዴስክቶፕ ቀይሩ ማለት ነው። አሁን እዚህ ጋር ምንድነው ያመጣ ፕሌመንት አርሰስሽ የጠገር ነው ሞላሹ ኢትዮጵያ መሆኑ ይታያል። እዚህ ጋር የራሴን መሆኑን ፎቶ ይታያል። ትራንስፌሽን በየወሩ የሚሰሩ ብራቸው እዚህ ነው የሚቀመጠው። እዚህ ጋር ደግሞ how to get paid የሚለውን እዚህ ጋር የባንክ ቤት ፎርም የምትሞሉበት ፎርም ነው ይሄ ማለት ነው። ነገር ግን እዚህ ጋር እኔ ሞኒ የሆንኩ ጊዜ ይኸው የኔ ስም አለ። የኔ ስም እዚህ ጋር አለ። አሰሲ ቁጥር ያለ እና አሁን ያ ፎርሙን እናንተ ገብታችሁ የምታገኙት የታክሲ ፎርም ማሙላት አለባችሁ። በዚህ ላይ የታክሲ ፎርም የግድ ያስፈልጋል ማለት ነው። አልሞላችሁ ሙሉ ዶላራችሁ እንዳይቀነስ በዚህም ሜጋ ሴቲንግ ውስጥ ገብታችሁ ነው ማሙላት የምትችሉት። ነገር ግን የዛሬ ትምህርታችን የት ገብተን ነው ፎርም የተሞላን ማት የምንችለው?
ምን እንደሞላ ሰው ነው የሞላልኝ ምን እንደሞላ አላቅም የት ገብቼ ነው ቼክ ማድረግ የምችለው የሚሉ ጥያቄ ስለሆነ አሁን ሜጋ ሴቲንግ ላይ ስትገቡ ያ ሰዎች የሞሉ ፎርሞች የናንተ ከነ ፖስታ ከነ ስማቸው እዚህ ውስጥ አለ ማለት ነው ስለዚህ ሜጋ ሴቲንግ የምትሉን ሲነኩ ሁሉም ነገር ከነ ኢሜላችሁ ሁሉም ነገር አለ ማለት ነው እዚህ ገብታችሁት ነው ቼክ የምታረጉት ይቅርታ ተደውሎብኝ ነው እዚህ ገብታችሁት ነው ቼክ የምታረጉት ኢሜላችሁ ሁሉም ነገር ይታያል እኔ አሁን ይሄ ሜጋ ሴቲንግ የሚለው ሲነካ ሞኒ የሆንኩት ጊዜ የሞላውት ፎርሞቹ እንዳለ ከነ ፖስታ ከነ የኢትዮጵያ ቁጥር ከነ ሲሜ ከነ ሁሉም ነገር የሞላችሁ እዚህ ይታያል ማለት ነው ሰውም ሲሞላ ጊዜ ምን አይነት ፎርም እንደሞላላችሁ በዚህ ነው ገብታችሁ ቼክ የምታረጉት ማለት ነው እኔ ይሄ ሲነካ ይታያል ግን ኢሜል ስለምታይ መነካት አልፈለኩም ማለት ነው ኢሜል ይታያል ስለዛ ነው ማለት ነው ስለዚህ ይሄ ሲነኩ እንዳለ እሱ ከታች ጀምሮ ታች ወርዳችሁት ማት ይችላልላችሁ ማለት ነው ሴቲንግ ሜጋ ሴቲንግ ውስጥ ገብታችሁ ሁሉም ነገር የተሞላ የታክሲ ፎርምም የሞኒ የሆናችሁ ፎርምም እዛ ጋር አንድ ላይ ነው ለምን ሞኒ የሆናችሁ ፎርም ስትሞሉ ጊዜ የታክሲ ሞኒ የሆናችሁ ፎርም የሞላችሁ ነው ታክሲ ፎርም ላይ የምትሞሉት ማለት ነው ስለዚህ እዛ የሞላችሁ አንድ ፊደል መሳሳት የለባችሁ ማለት ነው ይሄ አንድ ስም አንድ ፖስታ ሁሉም ነገር ከነስማቸው አንድ ስለሆነ እዚህ ገብታችሁት ነው ቼክ የምታረጉት ማለት ነው የዛሬ ትምህርት ይሄን ይመስላል ከተመቻችሁ ቪዲዮ ሼር ላይክ ያረጋችሁኝ አባራታቱኝ ማለት ነው